ሰላም እንዴት ናችሁ? ውድ የጂዮን ዲጂታል ቴክኖሎጂ ቤተሰቦች፣ የሲም ካርዶ ፒዩኬ ተዘግቶባችሁ ወይም ስልካችሁ ጠፍቶባችሁ ወደ ኢትዮ ቴሌኮም ቢሮ ለመሄድ ተገደው ያውቃሉ? እንግዲያውስ ዛሬ በዚህ ቪዲዮ ሁሉንም የኢትዮ ቴሌኮም አገልግሎቶች እርዳታ ባሉበት ቦታ ሆነው በ994 ነፃ የኤስኤምኤስ አገልግሎት እንዴት ማግኘት እንደሚችሉ አሳያችኋለሁ። ይህ የኢትዮ ቴሌኮም 994 ኤስኤምኤስ የራስ አገዝ አገልግሎት የቋንቋ አማራጭን ለመቀየር፣ የጠፋብንን ሲም ካርድ ለማዘጋት፣ የፒኬ ኮድ በፍጥነት ለማግኘት፣ የሞባይል ቮቸር ካርድ ሁኔታን ለማረጋገጥ፣ የቫልዩ አዲድ አገልግሎቶችን ለማስተዳደር፣ የቢል ክፍያ ጥያቄዎችን ለማቅረብ፣ የብልሽት ጥቆማ ለመስጠትና ለመሳሰሉት ይጠቅመናል። አጠቃቅሙን ስናይ የ994 ራስ አገዝ መልእክት አገልግሎትን ለማስጀመር በቀጥታ ወደ ስልካችን መልእክት መላኪያ ገብተን ወደ 994 የፈለግነውን መልእክት እንልካለን። እንደምትመለከቱት እኔ ሰላም ብዬ ወደ 994 ላኩኝ። የኢትዮ ቴሌኮም 994 ፕላትፎርም ወዲያውኑ በዚህ ራስ አገዝ አገልግሎት የምናገኛቸውን አገልግሎቶች 1 2 3 4 ብሎ በዝርዝር ይመልስልናል። ዝርዝር አገልግሎቶች ከቀረቡልን በኋላ እንደ ችግራችን አይነት ካሉት አማራጮች እኛ ማግኘት የፈለግነውን አገልግሎት ቁጥር አስገብተን በመላክና ቀጣይ የሚመጡልን ምርጫዎች እንደየሁኔታው በመመለስ ለችግራችን መፍትሄ ማግኘት እንችላለን። እንደምትመለከቱት አንደኛ ቋንቋ ለመቀየር በአማርኛ፣ እንግሊዘኛ ወይም በሌሎች ቋንቋዎች ለመጠቀም አንድ ቁጥርን አስገብተን ወደ 994 በመላክ ቋንቋ መምረጥ እንችላለን። ሁለተኛ የጠፋ የአገልግሎት ቁጥርን ለማዘጋት ወይም ለማስከፈት እንዲሁም ያለበትን ሁኔታ ለማወቅ ስንፈልግ ሁለት ቁጥርን አስገብተን ወደ 994 እንልካለን። ሶስተኛ የፒዩኬ ቁጥር ለመጠየቅ ከፈለግን ወደ 994 3 ቁጥርን እንልካለን። አራተኛ የሞባይል ካርድ ችግር ከገጠመንና ሁኔታውን ለማወቅ 4 ቁጥርን ወደ 994 እንልካለን። አምስተኛ የቫልዩ አዲድ አገልግሎቶችን ለመመዝገብና ለማቋረጥ ስንፈልግ 5 ቁጥርን ወደ 994 እንልካለን። ስድስተኛ የተጠቀምንበትን ቢል ለመጠየቅ ከፈለግን 6 ቁጥርን ወደ 994 እንልካለን። ሰባተኛ ለአሻም ቴሌ አገልግሎት 7 ቁጥርን ወደ 994 እንልካለን። ስምንተኛ የይለፍ ቃል ለማወቅ ከፈለግን 8 ቁጥርን ወደ 994 እንልካለን። ዘጠነኛ ስለ ኢትዮ ቴሌኮም አገልግሎቶች መረጃ ለማግኘት ከፈለግን 9 ቁጥርን ወደ 994 እንልካለን። አስረኛ ለስልክ ቁጥር መረጃ ከፈለግን ወደ 994 10 ቁጥርን እንልካለን። 11 አስተያየት ለመስጠት ወደ 994 00 እንልካለን። 12 ብልሽት ለማስመዝገብና የብልሽት ምዝገባችን ያለበትን ሁኔታ ለማወቅ 01ን ወደ 994 እንልካለን። 13 የግል መረጃችን ለማስተካከል 02ን ወደ 994 እንልካለን። አጠቃቅሙን በተግባር ለማየት ያህል ለምሳሌ የሁለተኛውን፣ አምስተኛውና ዘጠነኛውን አገልግሎት ላሳያችሁ። በቀጥታ ሁለት ቁጥርን ወደ 994 እልካለሁ። እንደምትመለከቱ ሁለት ቁጥርን አስገብቼ ወደ 994 ስልክ እዚህ ጋር የተዘረዘሩትን መልእክቶች ፕላትፎርሙ ይልክልኛል። የተለያዩ አማራጮች አሉ እዚህ ጋር የምትመለከቷቸው። ለምሳሌ የጠፋን ሲም ለማዘጋት ከፈለግን 21 ብለን በሁለት ኮከቦች መካከል ስልክ ቁጥራችንን ቀጣይ ፒዩኬ ቁጥራችንን በመላክ የጠፋብንን ስልክ ቁጥር ማዘጋት እንችላለን። ሁለተኛው አማራጭ የተዘጋን ሲም ለማስከፈት ከፈለግን 22 በሁለት ኮከቦች መካከል ስልክ ቁጥራችንን አስገብተን ፒዩኬ ቁጥራችንን ጨምረን ከላክን የተዘጋው ሲም ይከፈትልናል። የአገልግሎት ቁጥሩን ሁኔታ ለማወቅ ከፈለግን ሶስተኛው አማራጭ 23 ብለን ኮከብ ስልክ ቁጥራችንን ጨምረን መልሰን እንልካለን ማለት ነው። ሁለተኛ የምናየው ምሳሌ 5 ቁጥር ተጨማሪ እሴት ያላቸውን አገልግሎቶች ለመመዝገብና ለማቋረጥ ነው። በቀጥታ 5 ቁጥርን አስገብቼ ወደ 994 እልካለሁ። እንደምትመለከቱት ከ994 ፕላትፎርም እዚህ ጋር የምትመለከቱት አማራጮች ተልከውልኛል። የመጀመሪያው ተጨማሪ አገልግሎቶችን ለማቋረጥ ከፈለጉ 51ን ወደ 994 እልካለሁ። ሁለተኛው አማራጭ ለተጨማሪ አገልግሎቶች ምዝገባ 52ን እልካለሁ። ለምሳሌ እኔ ለተጨማሪ አገልግሎቶች ምዝገባ ብፈልግ 52 ብዬ ወደ 994 እልካለሁ። እንደምትመለከቱት
994 ከዚህ ጋር የሚታየውን መልእክት ልኮልኛል። የጥሪ ማሳመሪያ አገልግሎት ለመመዝገብ 521 ላክ ይላል። የመልእክት ማስቀመጫ አገልግሎት ለመመዝገብ 522 ላክ። ያሳውቀኝ አገልግሎት ለመመዝገብ 523፣ ያልተሳካ ጥሪ አገልግሎት ለመመዝገብ 524 የሚሉ አማራጮች ከ994 ተልኮልኛል። ስለዚህ መመዝገብ የምፈልገውን የቫልዩ አድድ ሰርቪስ እዚህ ጋር ካሉት አንዱን መርጬ ወደ 994 ልካለሁ። ለምሳሌ እኔ ያሳውቀኝ አገልግሎት ለመመዝገብ ብፈልግ 523 ብዬ ልካለሁ። እንደምትመለከቱት ወደ 994 523 ብዬ ልክ ያለው የምትመለከቱትን አማራጭ መልእክት ይልክልኛል። የሪቼብል አገልግሎት ለመመዝገብ S2ን ወደ 824 ላኩ። የሪቼብል አገልግሎት ለማቋረጥ D1ን ወደ 824 ላኩ ይላል። ስለዚህ በዚህ ትዕዛዝ መሰረት S2ን ወደ 824 ልኬ ሪቼብል አገልግሎት ማግኘት እችላለሁ። ለማቋረጥ ከፈለኩ D1ን ወደ 824 ልኬ አገልግሎቱን ማቋረጥ እችላለሁ ማለት ነው። ሶስተኛው ምሳሌ ስለ ኢትዮ ቴሌኮም አገልግሎቶች መረጃ ለማግኘት 9 ቁጥርን ወደ 994 ልከን እናያለን። በቀጥታ የመልእክት መላኪያው ቦታ ላይ 9 ቁጥርን አስገብተን እንልካለን። 9 ቁጥርን ወደ 994 ከላክን በኋላ ፕላትፎርሙ የሚከተሉትን አማራጭ መልእክቶች ልኮልናል። ለዩኤስኤስዲ አገልግሎት 91ን ላኩ ይላል። ለሞባይል መተግበሪያ ከፈለግን 92ን፣ ለአይቪአር አገልግሎት 93ን፣ ለመልእክት 94ን፣ ለድህረ ገጽ 95ን፣ ለቀጥታ ቻት 96ን፣ ለማህበራዊ ሚዲያ 97ን፣ ለሽያጭ ማዕከል 98ን ወደ 994 ላኩና የምትፈልጉትን አገልግሎት አግኙ ነው የሚለን። ስለዚህ እንደየምርጫችን እዚህ ጋር ከተዘረዘሩት የምንፈልገውን ቁጥር ወደ 994 በመላክ ተጨማሪ አገልግሎቶችን ማግኘት እንችላለን። እዚህ ጋር ያየናቸው በተወሰነ ደረጃ አጠቃቀሙን ግልጽ ለማድረግ የሚያግዙ ናቸው። እናንተም እንደየችግራችሁ እዚህ ጋር የተዘረዘሩትን የተለያዩ አማራጮች ተጠቅማችሁ በ994 የኢትዮ ቴሌኮምን የተለያዩ አገልግሎቶች ስትጠቀሙ የገጠማችሁን ችግር እርዳታ ማግኘት ትችላላችሁ። በመጨረሻ የመረጃ ጠቃሚ ሆኖ ካገኙት ላይክ ማድረግ፣ ለወዳጅ ዘመዶ ማጋራትና ቻናሉን ሳብስክራይብ ማድረግ አይርሱ። ተጨማሪ ጥያቄ ካለዎት አስተያየት መስጫው ላይ ያስቀምጡልኝ። እዚህ ድረስ ስለተከታተላችሁ እያመሰገን በቀጣዩ ቪዲዮ እስከምንገናኝ ሰላም ሁኑልኝ።